የቴሬሳ ደብዳቤዎች ድርሰት ማክሲም ጎርኪ፣ ትርጉም ካሌብ ይፍኔ፣ አቅራቢ አሌክስ ዋሱነት። አንድ ቀን ጓደኛዬ እንዲህ ሲል አጫወተኝ። ሞስኮ እየተማርኩ ሳለሁ እኖርባት ከነበረች ክፍል አጠገብ አንዲት ቴሬሳ የምትባል ለየት ያለች ፖላንዳዊት ጎረቤት ነበረችኝ። ረዥምና ጠንካራ ናት። ቡናማ አይን፣ ችፍርግ ያለ የአይን ሽፋልና በመጥረቢያ የተቆረጠ የሚመስል ቅንድብ አላት። አይኖቿ ይከብዳሉ። ሰርሳሪ ድምጿ ያስፈራል። ነገረ ሥራዋ ሁሉ በሕይወት ለመቆየት የሚታገሉትን ያስመስላታል። ግዙፍ ሰውነቷ እንዲያው በአጠቃላይ ሁለንተኗ በሚያስፈራ ሁኔታ አስጠሊታ ነው። በምኖርበት ሕንፃ ላይኛው ድርብ ላይ ትዩ ክፍሎች ነበሩን። እሷ ቤቷ መኖሯን ካወቅኩኝ በፍጹም በሬን አልከፍትም። አንዳንዴ ግን በመተላለፊያ ወይም በደረጃው ላይ አገኛታለሁ። ሳገኛት በኮመጠጠ ፈገግታ እያየችኝ ትስቅብኛለች። ሁልጊዜ ወደ ቤቷ ስትመጣ አይኗ ቀልቶ ጸጉሯ ተንጨባሮ ነው የማገኛት። ታዲያ ያኔ አሎ ተማሪው ትለኛለች። ያስጠሊታ ሳቋ ደግሞ ሳይጠሩት እየመጣ ይረብሸኛል። እሷን ላለማግኘት ስል ክፍሌን መቀየር ሊኖርብኝ ሆነ። ግን አልሆነም። ክፍሌን እወዳታለሁ። ከተማዋን በግልጽ ለማየት አመቺና በጣም ደስ የምትል ናት። በዛ ላይ እኔ በነበርኩበት ክፍል በኩል ያለው አውራ ጎዳና ጸጥታ የሰፈነበት ነበር። አንድ ጠዋት ለባብሼ አልጋዬ ላይ አረፍ እንዳልኩ ወዲያውኑ በሩ ተከፈተና ቴሬሳ በሩ ላይ ተከሰተች። በሰርሳሪው ድምጿ አሎ ተማሪው አለችኝ። ምን ፈልገሽ ነው ብዬ ጠየቅኳት። አተኩሬ ሳያት ከዚህ በፊት በማላውቀው ሁኔታ ፊቷ ግራ መጋባትን የሚያንጸባርቅና ብሩህነትን የተላበሰ ነበር። ተማሪው አንድ ሁለት እንድትውልልኝ ልጠይቅህ ፈልጌ ነበር። በእናትህ እምቢ አትበለኝ እሺ አለችኝ። ምንም አላልኳትም። ለቤት ደብዳቤ መጻፍ ፈልጋለሁ ስትል ቀጠለች። በትክክል የምትፈልገው ነገር ምን ይሆን ስላሰብኩና ከአልጋዬ ዘልዬ ተነስቼ ወረቀትና ብዕር አዘጋጀሁና ወንበር ስቤ ግቢ ቁጭ በይና ንገሪኝ አልኳት። ገብታ ከፊት ለፊቴ በጥንቃቄ ተቀምጣ በጉጉት አይኖቼን ተመለከተች። ጥሩ፣ ለማን ነው የምጽፍልሽ ስል ጠየቅኳት። ስዌንዛኒ በዋርሶ የባቡር መንገድ ለሚኖረው ለቦሌስሎቭ ነው። ምንድን ነው እንድጽፍልሽ የፈለግሽው? ቀጥይ። የኔ ውድ ቦሌስ፣ የኔ ተወዳጅ፣ የኔ ፍቅር፣ ነፍሴ፣ ፈጣሪ ይጠብቅህ ውዴ። ሁሌም ለምትበሳጨው ትንሽ እርግብህ ለቴሬሳ ለረጅም ጊዜ ደብዳቤ ሳጽፍላት የቀረው ለምንድን ነው? ሳቄን በግድ ገታሁት። ይህች ትንሽ እርግብ ወደ 1 ሜትር ከ80 ቁመት ያላት ጤነኛና ጠንካራ መዳፍ ያላትና በሕይወት ዘመኗ ጉድፏን ከማጥራት ሌላ ምንም የማትሰራው እርግብ ፊት እንዲያ ከሆነ የገረጣች ነች። አንገቴን ቀና አድርጌ ቦሌስሎቭ ማን ነው ስል ጠየቅኳት። በመገረም ክቡር ቦሌስ ስትል ደገመችልኝ። ልክ ማንም ሰው የቦሌስን ማንነት እንደሚያውቀው ሁሉ ቀጠል አድርጋ ቦሌስን ላገባው ነው። ልታገቢው? ምን ነው በጣም የተገረምክ ትመስላለህ ተማሪው። እንደኔ አይነት ኮረዳ ፍቅረኛ ሊኖራት አይችልም እንዴ? ኮረዳ? ምን አይነት ቀልድ ነው? ምናልባት እንዲህ አልኳት። ኧረ ይቻላል። ለመሆኑ ከተጫጫችሁ ለምን ያህል ጊዜ ቆያችሁ? ለ10 ዓመት። መልካም። ደብዳቤውን ጻፍኩላት። ጸሐፊዋ ቴሬሳ ባትሆን እኔ በቦሌስ ቦታ ብሆን የምወደው አይነት በፍቅርና በስሜት የተሞላ ደብዳቤ ነበር። ተማሪው ከልቤን የማመሰግንህ እሺ አለችኝ። ልቧ የተነሳ ይመስላል። ምን እንዳደርግልህ ትፈልጋለህ? ምንም፣ አመሰግናለሁ። ተማሪው ሸሚዞችህንና ልብሶችህን ላጥብልህ እችላለሁ አለችኝ።
ይሄ ትንሽ አስቆጣኝ። ከሷ ምንም አገልግሎት እንደማልፈልግ ግንባሬን ቋጥሬ ያረጋገጥኩላት። ከክፍሌ ለቃ ወጣች። ሁለት ሳምንቶች ካለፉ በኋላ አንድ ማታ መስዋዕቱ ጋር ተቀምጬ እያፏጨሁ ጊዜን እንዴት በደስታ ማሳለፍ እንደምችል አስባለሁ። የውጭው አየር መጥፎ ስለነበር መውጣት አልፈለግኩም። ያኔ በሩ ተከፈተ። ቴሬሳ ነበረች። ይቅርታ ተማሪው፣ አሁን ስራ ይበዛብሃል እንዴ? አለችኝ። ሌላ ሰው ባይመርጥ ነበር። አይ ምን ነው? ደግሞ ሌላ ደብዳቤ እንድጽፍልኝ ፈልጌ ነበር። እሺ፣ ለፖሊስ ነው? አይ የእሱን መልስ ነው የምፈልገው። ምን? ጮኩ። አይ ይቅርታ ተማሪው፣ የማረባ ደደብ ነኝ አይደል? ራሴን በትክክል አልገለጽኩልህም ነበር። ለእኔ አይደለም ለአንድ ጓደኛዬ ነው። ከምቀርባችሁ አንዱ ነው። እንዴት እንደሚጻፍ አያውቅም። እንደኔ አይነት ፍቅረኛ አለችው። ትክ ብዬ አየኋት። ያፈረች ትመስላለች። እጆቿ ይንቀጠቀጡ ነበር። ግራ ገብቷታል። እንደነቃሁባት ገመትኩ። ስሚ ልጅት፣ ስለ ራስሽ ስለ ቦሌስሎቭና ሌላ የነገርሽ ነገር ሁሉ ባዶ ፈጠራ ነው። ዋሽተሽኛል። ያ ሁሉ እዚህ ለመምጣት ምክንያት እንዲሆንሽ ነው። ካሁን ወዲያ ከአንቺ ጋር የሚያገናኘን ምንም ጉዳይ የለንም። ገባሽ? እንደፈራች አየሁ። ፊቷ ቀልቷል። አንድ ነገር ለመናገር በብርቱ ፈልጋለች። በስህተት ነው የፈረድኩባት። ከዚህ ነገር ጀርባ አንድ ነገር አለ። ግን ምን? ይቅርታ ተማሪው ስትል ጀመረች። ግን በዚያው ቅጽበት ፊቷን አዙራ ከክፍሌ ወጣች። እኔ ግን ልቤ ሲከብደኝ ተሰማኝ። የበሯ ደፍ ሲዘጋ ሰማሁ። ተናዳ ነበር። መልሼ ልጥራት ወሰንሁ። አዝኜላታለሁ። ስለሆነም ደብዳቤውን እጽፍላታለሁ። ወደ ክፍሏ ሄድኩ። ጠረጴዛዋ ጋር ራሷን በመዳፏ ቀብራ ተቀምጣለች። እቱ አንቺ አልኳት። በሕይወት ታሪኬ ውስጥ ወደዚህ ነጥብ ስመጣ ሁልጊዜ በጉዳዩ ልቤ በጣም ይነካል። ዘላ ተነሳች። አይኖቿ እያንጸባረቁ ቀጥታ ወደ እኔ መጣች። ክንዶቿን ትከሻዬ ላይ አስቀመጠቻቸውና ልቧ እንደተሰበረ በጥልቅ ተነፈሰች። እነዚህን ትንሽ መስመሮች መጻፍ በአንተ ላይ ምን ለውጥ ያመጣል? አንተን እንደ ጥሩ ሰው ነበር የማየህ። አዎ ልክ ነህ። ቦሌስሎቭ የለም፣ ቴሬሳም የለችም። ያለሁት እኔ ብቻ ነኝ። እኔም ብቻዬን። ምን አልኳት በአባባሏ ተገርሜ። እና ቦሌስ ጭራሽ የለም ነው የምትይኝ? አዎ የለም። እና ቴሬሳም የለችም? አዎ የለችም። ቴሬሳ እኔ ነኝ። በመገረም ተመለከትኳት። ከሁለት አንዳችን በእርግጥ ቀውሰን ነበር። ወደ ጠረጴዛዋ ሄዳ አንድ ወረቀት ይዛ መጣችና ይኸውልህ ይህንን ደብዳቤ መልሰው ወሰደው። ሁለተኛውን ደብዳቤ ልጽፍልኝ አትፈልግም አይደል? ሌሎች በጣም ደግ ልብ ያላቸው ሰዎች ይጽፉልኛል። ለቦሌስሎቭ የጻፍኩላትን ደብዳቤ በእጇ ይዘዋለች። ስሚኝ ተሬሳ፣ ይህ ሁሉ ነገር ምንድን ነው? ይህን ደብዳቤ ካላክሽውስ ለምን ሌሎች ሰዎች ሌላ ደብዳቤ እንጽፉልሽ ፈለግሽ? ለማን ልላከው? ማድረግ የምችለው ወጥቶ መሄድ ብቻ ነበር። ነገር ግን ንግግሯን ቀጠለች። አዎ እሱ ሊያገኘው አይችልም። ቦሌስሎቭ የለም። ነገር ግን እሱ እንዲኖር እፈልጋለሁ። እንደ ሌሎቹ እንዳልሆንኩኝ አውቃለሁ። ማን መሆኔንም አውቃለሁ። ነገር ግን ለሱ መጻፌ ማንንም አይጎዳም። ምን ማለትሽ ነው? ለማን ነው የምትጽፊው? ለቦሌስሎቭ። ግን እኮ ቦሌስሎቭ የሚባል ሰው የለም ብለሻል። ታዲያ ባይኖር እኔ ምን ግድ አለኝ? ማንም የለም። ነገር ግን እኔ ቦሌስሎቭ እንዳለ አስባለሁ። በቃ
እሱ ልክ በእውነት እንዳለ ጽፍለታለሁ እና እሱም ይመልስልኛል። ደግሜ ጽፍለታለሁ፣ እሱ ደግሞ እንደገና ይጽፍልኛል። በመጨረሻም ገባኝ። ጥፋተኛነት ተሰማኝ። ተረበሽኩ። ሰውነቴ ተሸማቀቀ። በአጠገቤ አንዲት የነፍሷን ጉዳት ልታዋየው የምትችለው ሰው በዓለም ላይ የሌላት ምስኪን የሰው ልጅ አለች። ቤተሰብ የላት፣ ጓደኛ የላት እና ይቺ ምስኪን ለራሷ አንድ ሰው ፈጠረች። በሰርሳሪ ድምጿ ቀጠለች። ይህን ለቦሌስሎቭ የጻፍኩለትን ደብዳቤ አንድ ሰው ጮክ ብሎ እንዲያነብልኝ ጠየቅኩት። አዳመጥኩትና ቦሌስሎቭ እንዳለ አሰብኩ እና ከዛ ደግሞ መልሶ ቦሌስሎቭ ለቴሬሳ እንዲጽፍላት ጠየቅኩት። ማለትም ለኔ። ቦሌስሎቭ በእርግጥ አንድ ቦታ እንዳላመንኩ፣ የት እንደሆነ አላውቅም። እንዲኖር ግን ማድረግ እችላለሁ። ይሄ በጣም ከባድ፣ በጣም አስፈሪና ባዶ አይደለም። ከዛን ቀን ጀምሮ በመደበኝነት በሳምንት 2 ጊዜ ከቴሬሳ ለቦሌስና ከቦሌስ ለቴሬሳ ደብዳቤ ጽፋለሁ። በእውነት ደብዳቤዎቹ በጥልቅ ስሜት የተሞሉ ናቸው። በተለይ መልሶቹ። እሷ ራሷ ሲነበብላት ሲቃ ያንቃታል። ትስቃለች፣ ደስ ይላታል። በምላሹም ልብሶቼን፣ ሸሚዞቼን፣ ካልሲዎቼን ታጥብልኛለች፣ ጫማዬን ትጠርግልኛለች፣ ኮፍያዬን ትቦርሽልኛለች። ከ3 ወር በኋላ በአንድ ወንጀል ተጠርጥራ ወህኒ ገባች። ከዛን ጊዜ ጀምሮ አይቻት አላውቅም። ሞታ መሆን አለበት።